እዚህ ጉርጓድ ውስጥ የነብዩ አለይሂ ሰላቱ ወሰላም የተከበረው ቀለበታቸው የሚገኝበት ቦታ ነው። በዑስማን ኢብኑ አፋን ዘመን በኺላፋው ዘመን ነብዩ አለይሂ ሰላቱ ወሰላም ለተለያዩ ነገስታት ደብዳቤ ሲጽፉ የሚመቱበት ማህተም ቀለበት ነበራቸው። ነብዩ ሰለላሁ ዐለይሂ ወሰለም ሲያልፉ ወደ አቡበከር ተሻገረ። ከአቡበከር በኋላ ለዑመር፣ ከዑመር በኋላ ዑስማን ረዲየላሁ ዐንሁ ተረከቡት። ከለታት አንድ ቀን እዚህ ቦታ ላይ አሁን የምታዩት የውሃ ጉድጓድ ነበረ። ይሄ ተደፍኖ ነው እንደዚህ የሆነው። ዑስማን ኢብኑ አፋን ውዱእ እያደረገ ባለበት ሰዓት ጎንበስ ሲል ቀለበቱ ትወልቅና እዚህ ጉድጓድ ውስጥ ትገባለች። ከዚያ በኋላ ሰራዊቱን ሁሉ አሰማራና ውሃው ሙሉ ለሙሉ ተቀድቶ እንዲወጣ በሚደረግበት ሰዓት ቀለበቱ ግን በፍጹም ሊገኝ አልቻለም። ከዚያ በኋላ የነብዩ አለይሂ ሰላቱ ወሰላም ቀለበት እዚህ ጋር ወርዷል፣ ገብቷል። የት እንደገባ አልታወቀም። ይህ ብዕር ይህ ጉድጓድ እንዲደፈን ተደረገ ማለት ነው። ከዚያ በኋላ ይህ ቦታ በዚህ አይነት ሁኔታ ለምልክትነት እንዳይጠፋ ታሪኩ ይዘቱን ጠብቆ እንዲሄድ ተብሎ በዚህ አይነት ሁኔታ አስቀምጠውታል። ነገር ግን አሁን ያለንበት ቦታ የተቀመጥንበት ቦታ ነብዩ አለይሂ ሰላቱ ወሰላም ቀለበታቸው የተቀመጠበት ቦታ ነው። ታሪካዊ ቦታ ነው ማለት ነው። ጀዛኩሙላሁ ኸይር።